በላስታ ግዳን እንጃፋት ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣው ኃይል ራሱ የሕክምና ባለሙያን ጨምሮ ከ31 በላይ ሞት ከ65 በላይ ቁስለኛውን ይዞ ተመለሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአማራ ፋኖ ብሔራዊ ኃይል አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ካድራ ብርጌድ ባርበኛ ላምረው ሙሉ መሪነት ዛሬ ከጠላት ብልጽግና ኃይል ጋር ውጊያ አድርጎ 29 ገድሎ 7 አቁስሎ 2 በእጅ ማርኮ ጠላትን አሸንፏል። አዳሩን ከወደ ግዳን ወረዳ በአማራ ፋኖ ብሔራዊ ኃይል ቤተ አማራ ጥሪር ክፍለ ጦር ትንታጎች ተሰርቶ አድሯል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ባላችሁበት ሁሉ የዓለማችን መዳረሻዎች ሰላማችሁ ይብዛ እያልን የዕለቱ መረጃዎች ወደ እናንተ ይዘን መጥተናል። ከመረጃዎቻችን ጋር አብራችሁን እንድትቆዩ እያልን አብራችሁን ስትቆዩ እኛም በአስተያየት ይደግፋችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልን ከልብ በመነጨ ሐሳብ እንድትደግፉን እንጠይቃለን። በቀጣይም ወደ ዝርዝር መረጃዎች ስናልፍ በላስታ ግዳን እንጃፋት ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣው ኃይል ራሱ የሕክምና ባለሙያን ጨምሮ ከ31 በላይ ሞት ከ65 በላይ ቁስለኛውን ይዞ ተመለሰ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ጥሪር ክፍለ ጦር ተወርዋሪ ፋኖች ከተከዜ ክፍለ ጦር ከተውጣጡ ፋኖች ጋር የጠላትን ኃይል አይቀጡ ቅጣት በመቅጣት ትጥቁን አስረክቦ ሙትና ቁስለኛውን ታቅፎ እንዲመለስ አድርገውታል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥሪር ክፍለ ጦር ዛሬ የአማራ ሕዝብ የማንነት የህልውና የፍትህ ተጋድሎ እያደረገ ላለበት ትግል ነጻነትና እኩልነትን በሚናፍቁ ሰዎች ልብ ውስጥ የሚነድሳትን ያቀጣጠለ ባለ ራእዩ ደማቁ አብሪ ኮከብ አባታቸውን ጀነራል አሳምነው ጽጌን 6ኛ ዓመት ዝክረ ሰማዕት ባከበሩበት ወቅት ላይ ጥሪር ክፍለ ጦር ትግስቱ ሻለቃን አፍናለሁ ብሎ ከሙጃ ማርያም ወደ 07 ቀበሌ አይፈሩባ በሌላ አቅጣጫም አሁን ወደ 04 ቀበሌ መለቆስቆስ እንዲሁም ከወንዳቻ ጢማጣ ይባር በሶስት አቅጣጫ የመጣውን የጠላት ኃይል 3 ሻለቃ መከላከያ ተጨማሪ አድማ ብተና ሚሊሻና ፖሊስ ቀድሞ መረጃው የደረሳቸው ጥሪር ክፍለ ጦር ከወንድሞቹ ተከዜ ክፍለ ጦር ጋር በጥምረት አሳምነውነትን በልባቸው ውስጥ አትመው ዝናብ በገበሬ እጅ እንዲሉ ወጥተው ወርደው በሚያውቁት ቦታቸው የገባላቸውን ጠላት ሲያራግፉት አድረው አይቀጡ ቀጠው የተረፈው እየተዝረከረከ እንዲመለስ አድርገውታል። በዚህም ወደ ውጊያ ጠላት ሜካናይዝድ ጦሩን ይዞ መድፍ ዙ 23 ሞርተር ዲሽቃ ብሬን ስናይፐር የነፍስ ወከፍ መሳሪያ የተጠቀመ ቢሆንም ፋኖቹ መሬት ይዋጋል የሚባልለት የላስታና ግዳን ተራሮች ሲሳይ ሆነው ከሌሊቱ 8 ሰዓት እስከ ከጠዋት 11 ሰዓት ድረስ አንገት ላንገት በማድረግ የጠላት ኃይል የጤና ባለሙያን ጨምሮ ከ31 በላይ ሞት ከ65 በላይ ቁስለኛውን ይዞ 13 ጥቁር ክላሽ ከ600 በላይ የክላሽ ተተኳሽ አንድ የብሬን ሸንሸልና 280 ብሬን ተተኳሽ 32 የወገብ ድረት ትጥቅ 30 የእጅ ቦምብ አስረክቦ ግሪያው ጭኝ ብሎ ተመልሷል። የወገን ኃይል አሰላለፍና ምት መቋቋም ያቃተው የብልጽግና ወንበር አስጠባቂ ኃይል የንጹሃንም ቤትና ንብረት በመድፍና በሞርተር በዙ 23 የደበደበ እየተንጠባጠበ ግዳን ወረዳ ሙጃ ማርያም ጤና ጣቢያ ሞልቶ ቴክኒክና ሙያው ላይ ሙትና ቁስለኛውን አስቶ እንደሚገኝ አንጠባጥቦት የሄደውን አስከሬኑን ፋኖቹ አሁንም እየቀበሩ ይገኛሉ። በቀጣይ መረጃም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአማራ ፋኖ ብሔራዊ አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ ባርበኛ ላምረው ሙሉ ጁቡ መሪነት ዛሬ ሰኔ 18 2017 ዓ.ም ከጠላት የብልጽግና ኃይል ጋር ውጊያ አድርጎ 29 ገድሎ 7 አቁስሎ 2 በእጅ ማርኮ ጠላትን አሸንፏል። ከጠላት የተገኘ ምርኮም ክላሽ 27 10 ጎራሽ 2 የጦር መሳሪያ ድምር 29 የክላሽ ጥይት 701 የወገብ ትጥቅ 12 ጎዳ 7 የብሬን ሸንሸልና አንድ ከነ 120 ጥይቱን የተያዘው የጠራ ብርጌድ አካል የሆነው ፕሮፌሰር አስራት ሻለቃ ባረበኛ ተቀባ ጫቅሎ እየተመራ የጎቤ ክፍለ ጦር የአጼዎቹ ብርጌድ አባላት ባሉበት ሰሜን ጠገዴ ወረዳ ከባቦ በረሃ አካባቢ እምባጋ ላይ ከተባለች አነስተኛ ከተማ ከጠላት ኃይል የብልጽግና ኃይል ጋር በተደረገው ውጊያ 5 ሲሞት 2 ክላሽንኮቭ ጠመንጃ አስረክቦ ጠላት ፈርጥቷል። ጭልጋ ወረዳ ዳንጉር አካባቢ ሲንቀሳቀሱ የነበሩ የጠላት 6
አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጌድም ተቀላቅለዋል። ብርጌዱም ሞቅ ደመቅ ባለ መልኩ አቀባበል አድርጎላቸዋል። ወደ ሌላ መረጃ ስናልፍም የሸገር ሲቲው ግፍና ህዝቡ ምን ይመስላል ሚለውን ዝርዝር መረጃ አለ። እነ ሽመልስ አብዲሳ በሸገር ከተማ ነዋሪ ላይ ከአቅም በላይ የሆነ ክፍያና መዋጮችን እየጣሉ ነው። እነ ሽመልስ አብዲሳ በኦሮሚያ ክልልና ሸገር በሚባል ከአዲስ አበባ ጭምር ቆርሰው ባዋቀሩት ሸገር ሲቲ በተባለው ከተማ ነዋሪዎች ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው ተብሏል። እንዲህ አይነት ምሬት ውስጥ እንዲገባ ከሚደረግባቸው ምክንያቶች መካከል ደግሞ ማቆሚያ አልባ መዋጮችና ህገወጥ ክፍያዎች እንዲሁም ሙስናና ዝርፊያዎች ናቸው። በሚሊሻና በጸጥታ ኃይል በማስፈራራት ሰውን በማንነቱና በቋንቋው ላይ በመለየት መጨቆንም እንደበዛ ይጠቀሳል። የሸገር ከተማ ነዋሪ የሆኑ አንድ አስተያየት ሰጫችን ባደረሱ መረጃ መሰረት ከ2016 ዓመተ ምህረት ጀምሮ በጉልበትና በማስፈራራት ህዝቡ የከፈላቸው የግፍ ክፍያዎች ቁጥር ስፍር እንደሌላቸው ይገልጻሉ። ከተከፈሉ ክፍያዎችም ለመዘርዘር ያህል ለኦሮሚያ ስፖርት ክለቦች 500 ብር፣ ለቀይ መስቀል ማህበር 500 ብር፣ ለኦሮሚያ ልማት ማህበር 1000 ብር፣ ለሚሊሻ ጽፈት ቤት 500 ብር፣ ለሚሊኒሻ ዩኒፎርም መግዣ 400 ብር፣ ለአዲስ አበባ ሬቻ ማክበሪያ 300 ብር፣ ለቡራዮ ሬቻ ማክበሪያ 500 ብር፣ ለልጆች የትምህርት ቤት ምገባ 1600 ብር፣ ለሰፈር ጥበቃ በየወሩ 400 ብር፣ ለባህላዊ ፍርድ ቤት 300 ብር፣ ለወጣቶች መዋያ የሚሆን ማስገቢያ 500 ብር፣ ለቡሳ ጎኖፋ 400 ብር፣ ለመሬት ግብር እንዲሁም ለግድግዳና ለጣሪያ 7650 ብር፣ ለትምህርት ቤት ግንባታ 10000 ብር፣ ለሴቶች ሊግ 300 ብር፣ ለጤና መድን 1630 ብር፣ ለመንገድና ጸጥታ 1000 ብር፣ ለስርዓቱ ጋሻ ለጋቸና ሲርና ሰልጣኞች ዩኒፎርምና ምርቃት 500 ብር፣ በአፈሳ ለተያዙ ወጣቶች ማሰልጠኛ ማድረሻ ለቅጥቅጥ መኪና ኪራይ ከየሆቴሎቹ 25000 ብር ተከፍሏል። እነዚህ የታወቁና የተገለጹ ክፍያዎች ሲሆኑ ሌሎች በግድና ከህግ ውጭ የሚፈጸሙ ክፍያዎች በርካታ መሆናቸውንም አስተያየት ሰጫችን ነግረውናል። በዚህም ህዝቡ መክፈል ከሚችልበት አቅም በላይ የደረሰ ሲሆን መክፈል ያልቻሉ ሰዎች ችግራቸውን ሲናገሩ ለቀ መሄድ ትችላለህ የሚል ምላሽ እንደሚሰጣቸውም ነው የሰማነው። በሌላ መረጃም አዳሩን ከወደ ግዳን ወረዳ በአማራ ፋኖ ብሔራዊ ኃይል ቤት አማራ ጥሪ ክፍለ ጦር ትንታጎች ጀብድ ተሰርቶ አድሯል። ግዳን ወረዳ ሙጃ ከተማ ላይ ሰፍሮ የነበረው የአብይ አህመድ አስጠባቂ መከላከያ አድማ ብተናና ሚሊሻ ትናንትና አካባቢ ወደ መዋል ነፍሶ ሜዳና አካባቢ ባለው ገጠራማ ስፍራ በማቅናት እንቅስቃሴ አድርገው ነበር። ሆኖም ግን ገና ከሙጃ ሲንቀሳቀሱ መረጃው የደረሳቸው የአማራ ፋኖ ብሔራዊ ኃይል ጥራሪ ክፍለ ጦር አባላት በሻለቃ ዘመን ቢተው የምትመራው የትግስቱ ሻለቃና በሻለቃ ዳዊት ተስፋ ማርያም የምትመራው የአቡነ ዮሴፍ ሻለቃ አናብስት በጋራ በመሆን ጣታቸውን ምላጫቸው ላይ አድርገው ቦታቸውን ይዘው በንቃት በመጠበቅ አይቀጡ ቅጣት ቀጥተዋቸዋል። መከላከያ ከባድ መሳሪያ ዙ 23 በማስወፍጨፍና በዲሽቃ በመደብደብ ለማስደንገጥና አካባቢውን ለማስለቅለቅ ተራራውን በመደብደብ ቢሞክርም በተለየ ስልት ወገን ኃይል ቀድሞ ባዘጋጁት ምሽግ ሁሌም ጸጥ ብለው ማንም እንደሌለ ሆነው በመጠበቅ መከላከያ አድማ ብተናና ሚሊሻም በማዕበል ወደፊት ተጠጋ። ከዛም ፊት ለፊት ተፋጠጡ። መከላከያም ላቡ እንደ ጅረት ውሃ እየወረደ የት ይግባ የት ድረስ ተኩስ ልውውጡ ከጧቱ 11 ሰዓት ላይ በፋኖ አብሪ ጥይት ተጀመረ። አናብስቶቹ ያሳምነው ልጆች በጠላት ላይ የዶፍ ዝናባቸውን አዘነቡባቸው። መከላከያም እጅግ ያልጠበቀው ማዕት ሲወርድበት ከጧቱ 4 ሰዓት አካባቢ ወደ ኋላ ፈገፈገ። ውጊያው ከመክበዱ የተነሳ ከሙጃ ኃይል ጨምረው በድጋሚ ከቀኑ 7 ሰዓት ላይ ጦርነቱ እንደገና ተጀመረ። ከንደብርቶቹ ያሳምነው ልጆች ቀድሞ ቦታውን ይዘው ስለነበር ምሽጋቸው ውስጥ ሆነ እንደ ሆረር ፊልም እየተከታተለ የሚመጣውን ጥምር ኃይል የሚሉትን የአብይ ሰራዊት እንደ ቅጠል አረገፉት። አሁንም በድጋሚ ያናብስቶቹን ግድ መቋቋም ሲሳናቸው ከምሽቱ 11 ሰዓት ላይ በዙ 23 ሽፋን ተደርጎላቸው ከሞት የተረፉት ወደ ሙጃ ማራቶን ሮጡ። በወረዳው የብልጽግና አመራሮች ዘንድም ሀፍረትና ታላቅ መደናገጥም ነው የተፈጠረው። መከላከያም እንደዚህ ካለ ቦታ አደፋፍረው ወስደው ያሰሙትን አመራሮች ናቸው በማለት እርስ በራሳቸው አለመግባባታቸው ታውቋል። በዚህ ግንባር በተካሄደው ጦርነትም 39 የመከላከያ ሰራዊት ሲደመሰስ 29ም በአምቡላንስ አስተዋቸዋል። 10ሩንም ትቷቸው በመሄዳቸው የአካባቢ ማህበረሰብ በረዶ ያስመተናል በማለት አንስተው ቀብረዋቸዋል። ካሁን ለሚዲያችን በደረሰ መረጃ መሰረት አንድ ሚሊሻ ተገድሏል፣
5 የሚሊሻ አባላት ቆስለዋል፣ 24 የመከላከያ አባላት ቆስለዋል፣ 5 ጥቁር ክላሽ ተማርኳል፣ 435 የተለያዩ ተተኳሾች ተማርከዋል፣ ኤፍ1 ቦምብም ተማርኳል፣ 4 ወታደራዊ ሙሉ ትጥቅና 12 ወታደራዊ ሻንጣዎችም ተማርከዋል። ውድ አድማጭ ተመልካቾቻችን የዕለቱ መረጃዎቻችን እነዚህን ይመስሉ ነበር። ከመረጃዎቻችን ጋር አብራችሁን ስለቆያችሁ ከልብ እያመሰገንን ቻናላችንን ላይክ ሼር በማድረግ እኛን ታበረታቱና ተግፉን ዘንድ በሌላ መረጃዎች እስክንገናኝ መልካም ጊዜ መልካም ውሎ ተመኘንላችሁ።